የሁለቱ ኒንጃዎች ሚስጥርና የፍቅር መውደድ። ሰላም ሰላም የፊልም አፍቃሪዎች፣ ዛሬ እጅግ አጓጊ የትምህርት ቤት የፍቅር የጓደኝነትና የመታወቂያ ሚስጥር የተሞላበት በጓደኞች መካከል ባለው የስም መመሳሰል ምክንያት የተፈጠረ አስደናቂና አስገራሚ ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው ሚንጃ በተባለች አንዲት የትምህርት ቤት ተማሪ ነው። ሚንጃ ወደ አዲሱ ትምህርት ቤቷ ስትዛወር አንድ ትልቅ ምኞት ብቻ ነበራት። እርሷም እውነተኛ ጓደኛ ማግኘት ነበር። በቀደመው ትምህርት ቤቷ ምንም አይነት ጓደኛ ማግኘት ስላልቻለች በመጀመሪያው ቀን ልቧ በትካዜ ተሞልቶ ነበር። ነገር ግን ክፍል ውስጥ ስታስተዋውቅ የተማሪዎቹ አቀባበል እጅግ ሞቅ ያለ ነበር። ሚንጃም ምናልባት ዛሬ ለመጀመሪያ ጊዜ እውነተኛ ጓደኛ አገኘውን ብላ ተስፋ አደረገች። ነገር ግን እረፍት ላይ ምንም ያህል ብትሞክርም ማንም ትኩረት አልሰጣትም። በዚህ ጊዜ በትምህርት ቤቱ በጣም ታዋቂዋ ጆን ከጓደኞቿ ጋር መታ የእጅ ሰላምታ ዘረጋችላት። ሚንጃ በደስታ ተሞልታ ከበይነ መረብ የተማሪዎችን የሶሻሊንግ ዘዴ በመጠቀም ከእነሱ ጋር በደስታ ወደ ምሳ አመራች። ጆን ሚንጃን ከታዋቂ ወንድ ጓደኞቿ ጋር ታስተዋውቃታለች። ከእነሱ መካከል በጣም ኮስታራው ያጁን ሳያበቃ ሲያልፍ የእጅ አምባሩ በሚንጃ አንገት ልብስ ላይ ተጠልፎ ሊወርቅ ሲል ሚንጃ በፍጥነት ትይዘዋለች። ሚንጃ በመደናገጥ ከዚህ ቀደም ባየችው ቪዲዮ መሰረት ፈገግ ብላ ይቅርታ ጠየቀችው። ያጁን ግን በቅስቃሴ ተውት ብሎ ወጣም። ጆን እንደገለጠችው ያጁንና ሃጁን የአጎት ልጆች ሲሆኑ በባህሪ ሙሉ በሙሉ ተቃራኒ ናቸው። ሃጁ የክፍሉ አለቃ ብልህና ደግ ሲሆን ያጁ ግን ቅዝቃዜው የበዛበት ወጣት ነው። በሙዚቃ ክፍለ ጊዜ ሚንጃና ያጁን በአንድ ወንበር እንዲቀመጡ ሲያደርግ ሚንጃ ጨዋታ ልትጀምር ብትሞክርም ያጁ የጆሮ ማዳመጫውን አድርጎ ቸሳላት። መምህሩ ሚንጃን ጠርቶ አዲስ የክፍል ተማሪ እንደሚመጣ ይነግራታል። የዚያች አዲስ ተማሪ ፕሮፋይል ሲታይ ስሟ ሃንሚን ሲሆን በኢንስታግራም በሺዎች የሚቆጠሩ ተከታዮች ያሏት ሞዴል ነበረች። መምህሯ ግን የጆን ቡድኖች ሚንጃን ከዚህች ታዋቂ ሞዴል ጋር ተሳስተው እንደነበር ሚንጃ ተረዳች። ጓደኝነታቸው በስህተት ላይ የተመሰረተ ነውን ብላ ጠየቀች። ሃጁን መጥቶ እውነቱን እንደሚያውቅ እና ሚስጥሯን እንደሚያወጣላት ነገራት። ጆንና ጓደኞቿ ግን የሃንሚን ፕሮፋይል እያዩ በሚንጃ ላይ ያደንቁ ነበር። ሚንጃ እውነቱን ልትናገር ስትል እነሱ ለተከታይ ብለው እንደቀረቧት ተለገባት። ማህበራዊ ሚዲያ አልጠቀምም ብላ ዋሸች። ከትምህርት ቤት በኋላ ሚንጃ ልብ ውስጥ ትልቅ ሐዘን ተሰማት። ሚንጃ እያለቀሰች መድኃኒት ስትገዛ ያጁን እጇን ይዛታል። በድልድዩ ላይ እያለቀሰች አይቷት መጥፎ ነገር እንዳታደርግ ሰጥቶ ነበር። ሚንጃ ከዚህ ዓለም የመጥፋት ስሜት ተሰምቶህ ያውቃል ስትል ያጁን በሕይወት መኖር ይበልጣል ብሎ ይመልስላታል። በዚህች ምሽት ሚንጃ የሚል ዘፈን አዳምጣ በኮሜንት ላይ የውስጧን አጋራች። በማግስቱ አዲሷ ተማሪ ሃንሚን መጣች። ነገር ግን በአካል ስትታይ የኢንስታግራም ውበቷ የለም። ሙሉ በሙሉ የጥናት ወፍ መስላ መጣች። ሚንጃ በመጸዳጃ ቤት አገኘታት። ለምን እንዲህ ነሽ ስትላት ሃንሚን በቅዝቃዜ ልነግርሽ አልፈልግም አለቻት። ሁለቱም ሚንጃዎች በስቶር ውስጥ ተገናኝተው ሃንሚን ችግርሽን ራስሽ ፍቺው ብላ ወጣች። ጆን ሚንጃ ለመቀላቀል የካራኦኬ ድግስ አዘጋጀች። ያጁን ሚንጃን እንድትዘፍን ሲጠይቃት ሚንጃ ፈርታ ነበር። ነገር ግን መዘመር ስትጀምር ድምጿ ሆኖ በመውጣቱ ሁሉም ተደነቁ። ከዘፈኑ በኋላ ያጁን ተከትሏት መጥቶ መጠጥ ሰጥቶ አደነቃት። በኋላ ላይ ሃንሚን ኢንስታግራም ፎቶዎቹን በሙሉ እንደሰረዘች ሚንጃ አወቀች። በትምህርት ቤቱ ጣሪያ ላይ ተገናኝተው ሁለቱ ሚንጃዎች አንድ ስምምነት አደረጉ። ሃንሚን ሚንጃን እንዴት ታዋቂ መሆን እንዳለባት ስታስተምራት፣ ሚንጃ ደግሞ ሃንሚን እንዴት ጋርድ መሆን እንዳለባት ልታስተምራት ተስማሙ። ሁለቱም ሚንጃዎች እኮ ማንነታቸውን ለመቀየር ያደረጉት ስምምነት ከደህንነት መስሪያ ቤት ሚስጥር ይበልጣል። ይገርማል። አንዷ ታዋቂ መሆን ትፈልጋለች፣ ሌላኛዋ
ሌላኛዋ ደግሞ መሸሸግ። በማግስቱ በስፖርት ክፍለ ጊዜ ጂዋን የሚንጃ ጫማ የውሸት መሆኑን አውጥታ ትልቅ ቅሌት ልታነሳ ስትል ያጁን ገብቶ እኔም እኮ ተመሳሳይ ጫማ ነው ያደረኩት በማለት ታደጋት። ጓደኞቻቸውም እየተጣመራችሁ ነው እንዴ ብለው ቀለዱ። ያጁን ሚንጃና ሃንሚን ሚስጥራዊ ቡድን መሰረቱ። ሃጁን ሃሚንን ለምን ሚንጃን ተረጃታለሽ ብሎ ሲጠይቃት ሃንሚን እውነተኛ ጓደኛዬ ስለሆነች ልጠብቃት እፈልጋለሁ አለች። በኋላም ሚንጃና ሃንሚን በካፌ ውስጥ ተገናኝተው ሃንሚን ውብ ፕሮፋይል ፎቶ አነሳችላት። ሚንጃ ያጁን ዩኒፎርም ቢለብስ እንደሚያምርበት በለስላሳ ሁኔታ ነገረችው። በማግስቱ ያጁ ሙሉ ዩኒፎርም ለብሶ ሲመጣ ሚንጃ በደስታ ተሞላች። ያጁንም ማስታወሻ ስላበደረችው የሚወደውን የሙዚቃ ሲዲ በስጦታ ሰጣት። በማግስቱ ሚንጃ ከያጁን ጋር ወደ ፊልም ቤት ለመሄድ ስትስማማ ጂዎን መንገዷን ዘግታ ወደ ሱቅ እንሄድ አለቻት። ሚንጃ ግን ከያጁን ጋር ሊሄድ ነው ስትላት ጂዎን በቅናት ተቃጠለች። በማግስቱ ተዋ ጂዎን ሚንጃን ጠርታ ያጁንን ትወጂዋለሽ? እሱ እኮ ሁሉንም ሴቶች ይጋብዛል ብላ ሚንጃ አእምሮ ውስጥ ትልቅ ጥርጣሬና ግራ መጋባት ዘራችበት። የጂዎን ቅናትና ተንኮል የሁለቱንም ፍቅር ለማበላሸት ተጀምሯል። ሚንጃ የጂዎንን ውሸት አምና ከያጁን ተራራቂ ሆን ጂዎን በሚንጃ አእምሮ ውስጥ የጥርጣሬ ዘር ዘርታ እንደነበር እናስታውሳለን። አሁን ደግሞ ታሪኩ ወደ ከፋና ወዳልተጠበቀው እንዴት እንደሚያመራ አብረን እንከታተል። ሚንጃ በጂዎን ውሸት ተታላ ያጁን ሁሉንም ሴቶች ይጋብዛል በሚል ጥርጣሬ የፊልም ትኬቷን ለጂዎን ሰጣ። እርሷ ከያጁን ጋር እንድትሄድ አደረገች። የቀጠሮ ሰዓት ሲደርስ ጂዎን አሪፍ አድርጋ ተቋቁላ መጣች። ያጁን ግን ከሚንጃ ይልቅ ጂዎንን በማየት እጅግ ደነገጠም። ቢሆንም ግን ስሜቱን ሳይገልጽ ቀጠሮውን ቀጠለም። በሌላ በኩል ሚንጃ በፓርክ ውስጥ ከሃንሚን ጋር ተገናኝታ እውነቱን ተናገረች። ሃንሚን በጂዎን ተንኮል ተናዳ በፍጥነት ሃንጁንን ደወለችለት። በሲኒማ ቤቱ ውስጥ ያጁን ጂያን ለምን እንደመጣች ግራ ተጋብቶ እያለ ሚንጃ ከሃንጁን ጋር አብራ ስትወጣ አይቶ የቅናት እሳት ነደደበት። ፊልሙ ከመጀመሩ በፊት የሽጉጥ ተኩስ ጨዋታ ላይ ሚንጃ ድንቅ ብቃት አሳይታ ሃንጁን ሃይ ፋይቭ ሲላት ያጁንም እጁን ዘርግቶ በሁለቱ የአጎት ልጆች መካከል ትልቅ ውጥረት ተፈጠረ። ከፊልሙ በኋላ ሃንጁን የጂዎንን እጅ ይዞ ቤት አደርስሻለሁ ብሎ በመውሰድ ያንጁንና ሚንጃ ብቻቸውን እንዲቀሩ አደረገ። ሃንጁን ለጂዎን በሚንጃ ላይ አትቅኝ፣ ወሰንሽን አትለፊ ብሎ አስጠነቀቃት። ያጁን ሚንጃን ወደ ቤት ሲሸኛት ከኔ ጋር ቀጠሮ በመውጣትሽ እጅግ ደስ ብሎሻል አላት። ጂዎን በበነጋው በትምህርት ቤት ብቸኝነት ተሰማት። ሚንጃ በተፈጥሮ ባህሪዋ የሁሉንም ትኩረት ስባ እሷ እንደተገፋች ስላሰበች ሚንጃን እንደ ስጋት አየቻት። ጂዎን ለጓደኛዋ ጁሂ ውሸት ተበረከች። እኔ ያጁንን እወደዋለሁ ብዬ ለሚንጃ ነግሪያት እያለ እሷ ግን ከሃጁን ጋር ያለኝን ቀጠሮ አበላሸችብኝ አለቻት። ጁሂም ሚንጃን እባብ ስትል ሰደበቻት። በማግስቱ ሚንጃ ወደ ጓደኞቿ ስትቀር ሁሉም አገልሏት። ወንዶችን ለማሳደድ ስትይ እኛን ተሽናል ብለው ወቀሷት። ሚንጃ በካፌ ውስጥ ብቻዋን ተቀመጠች። ይባስ ብሎ ያጁን እና ሃጁን ያጽናኗት ሲመጡ በትምህርት ቤት ሁለቱንም ወንዶች ታምታታለች የሚል የውሸት ወሬ ተናፈሰም። ሚንጃ ልቧ ተሰብሮ እያለቀሰች ወደ ሃንሚን በመሄድ ተናገረች። ሃንሚን እነሱ እውነተኛ ጓደኞችሽ አልነበሩም ብላ አጽናናቻት። ያጁን ሚንጃን ለማስደሰት ሲል አስቂኝ ስዕል ስሎ አሳያትና ፈገግ አደረገ። በሌላ በኩል ሃንጁን ተኮላከደ። ጂዎንና ጁሂ ጋር በመሄድ ጁሂ ሃጁንን እንደምትወደው እያወቀ ጂዎንን ብቻዋን አግኝቶ የድሮ ሚስጥርሽን አውቃለሁ አላት። በማግስቱ በስፖርት ክፍለ ጊዜ የጂዎን የድሮ ውበት የሌለው ፎቶ በትምህርት ቤቱ ፎረም ላይ ተበተነ። የጂዎን ዓለም ተገለበጠም። በፍላሽባክ እንደታየው ጂዎን ድሮ በትምህርት ቤት ትበደል የነበረ ሲሆን ከሃጁን ጋር ተገናኝተው ሁለቱም ማንነታቸውን ለመቀየር ተስማምቶ ነበር። ነገር ግን ሃጁንም ቢሆን ሙሉ በሙሉ ንጹህ አልነበረም። ድሮ የሃጁንን የዘፈን ኦዲሽን ቪዲዮ አውጥቶበት ያጁን በትምህርት ቤቱ መሳቂያ እንዲሆን አድርጎ ነበር። በሃጁን ላይ ባለው ቅናት ምክንያት ይህን ያደርግ ነበር። ሃጁን የጂዎንን ፎቶ
ያሰራጨው እና ወሬውን የነዛው እሱ እንደሆነ ለሃንሲን ሲናገር ሚንጃ ሰምታ ልቧ ተሰበረ። በዚህ ምሽት ያጁን ሚንጃን ጠበቃት። ሁለቱ ወደ ካራኦኬ ሄደው ያጁን ድሮ በሃጁን ምክንያት መሳቂያ ከሆነ ወዲህ መዘመር ይፈራ እንደነበረ ነገራት። ሚንጃ አበረታታችው እና ያጁን ውብ ዘፈን ዘፈነላት። በመጨረሻም ያጁን እወድሻለሁ ሚንጃ ብሎ የፍቅር ጥያቄ አቀረበላት። ሚንጃ ግን ሙሉ እውነቱን ስላልነገረችው ለማሰብ ጊዜ ጠየቀችው። በሌላ በኩል ጆን ስሟን ለማስተካከል ከአንድ አዲስ የስፖርተኛ ተማሪ ጋር ቀጠሮ ለመያዝ አቀደ። ነገር ግን ያ ልጅ የሃንሚን የቀድሞ ፍቅረኛ ነበር። ከአራት ወራት በፊት ያ ልጅ ሃንሚንን ሊደፍራት ሲል እምቢ ስላለችው በትምህርት ቤቱ ስሟን አበላሽቶ ነበር። የሃንሚን እውነተኛ ጓደኛ በልጁ ፍቅር ተነድታ የውሸት ምስክርነት ሰጥታ ሃንሚን ዋሸች አሰኝታት ነበር። ሃንሚን ይህንን ስታስታውስ እጅግ ተናደደች። ሃንሚን በትምህርት ቤት መቅረት ጀምራ ክፍሏ ውስጥ ተዘጋ። ሚንጃ የምግብ ቅርጫትና የፍቅር ደብዳቤ ልካላት ሁለቱ ተገናኙ። ሚንጃ እያለቀሰች ሃንሚን ወደ ትምህርት ቤት ተመልሳ ንጹህ መሆኗን እንድታስመሰክር ለመነቻት። በዚህ መካከል ጆን በድንጋጤ ሚንጃን ደወለችላት። ያ አዲሱ ስፖርተኛ ልጅ በጆን ላይ ጥቃት ለማድረስ እና ለማስፈራራት ሲሞክር ሚንጃና ሃንሚን በፍጥነት ደረሱ። ልጁ ታሪኩን ሊያዞረው ሲል ሃንሚን ድምፁን በስልክ ቀርታው ስለነበር ከእነዚህ ሴቶች አጠገብ እንዳትደርስ ብላ አስጠነቀቀችው። በመጨረሻ ሚንጃ ወደ ያንጁን ሄዳ ትልቅ ውሳኔ አስተላለፈች። እርሷ እውነተኛ ሃንሚን እንዳልሆነች ታዋቂ ለመሆን ስትል ማንነቷን ደብቃ እንደነበር እውነቱን ተናገረች። ያንጁን ደንግጦ ከእንግዲህ ጓደኛሽ መሆን አልፈልግም የፍቅረኛሽ አጋር እንጂ ብሎ አገላበጠው። ሚንጃ ወደ ክፍል ተመልሳ ሙሉ ተማሪዎች ፊት ቆማ እውነቱን ተናገረች። ከእንግዲህ በያጁን ላይ ማንኛውም ሰው መጥፎ ነገር ለማድረግ ቢሞክር ከኔ ጋር ይጋፈጣል ብላ አወጀች። ማህበራዊ ሚዲያዎችንም በሙሉ ዘጋች። ከጊዜ በኋላ ሚንጃና በያንጁን መካከል ጥቂት አለመግባባቶች ቢኖሩም ሚንጃ በየቀኑ የምታዳምጠው እና ያጥናናት የነበረው ሙዚቃ ፕሌይሊስት ባለቤቱ ሌላ ማንም ሳይሆን ያጁን ራሱ እንደነበር አወቀች። የታሪካችን ፍጻሜ በዚህ መልኩ ተጠናቀቀ። አያቸው አይደል? እውነተኛ ፍቅርና ጓደኝነት በውሸት ላይ አይመሰረትም። ሚንጃ እውነቱን ተናግራ ነጻ ወጣች። ያንጁንም እውነተኛ ፍቅሩን አገኘም። ይህንን ድብልቅልቅ ያለ የትምህርት ቤት የፍቅርና የሚስጥር ታሪክ ከወደዳችሁት ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ለተጨማሪ አጓጊ ፊልም ቻናላችን ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። አስተያየታችሁን ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስክንገናኝ ደህና ይሁኑ።